እንደውላችኋለሁ እንጂ ተዘጋጅተን ይዘን ቪዲዮ ላይ ነው። አዎ እንኳን ለልደታ ማርያም በሰላም አደረሳችሁ አደረሰ። አሚን። የዓመት ሰው ይበለን። አሚን። አክብረን እየመጣን ነው። ያው ቀጠይማም ገዝተናል። ፋፈሽ ብለን ደግሞ በቤታችን ደግሞ ቡና አፍልተን ፈታ እንላለን። ያው እኔ ቡና አልጠጣም፣ ባትጠጣም እኛ እንጠጣለን። አንተ ብቻ ግዛልን ነው። የሚጠጡትን እናጣጣለን፣ ከቁርሱ እንበላለን። ምንም የቀረን የለም። ያው እዚህ እንግዲህ ያው ጠግበን የመጣ ነው ማለት ይቻላል። አሁን ደግሞ ቤት ገብተን ቁርሳችንን ጸበል ጻዲቅ እንበላለን። ንፍሮ ተቀቅሏል። ዛሬ ደስ የሚል ቀን ነው። በጣም ደስ ብሎናል። ሁላችሁም ከኛ ጋር ሆናችሁ እንደኛ ብታከብሩ ደስ ይለን ነበረ። ግን ስደት ላይ ያላችሁ እንደኔ ለሀገራችሁ ያውቃችሁ ለምን ማለት ግን በምንድን ነው የምንለቀው? በቲክቶክ ነው ወይስ በዩቲዩብ ነው? ዩቲዩብ ትላለህ ወይ? በዩቲዩብ እሺ፣ ደስ ይላል። ቪዲዮ ነው ካላችሁ እኮ ይታያሉ። ካላችሁ አዎ፣ ልደታ ዘማርያም ቤታችን ትንሽ ራቅ ይላል። እንግዲህ የእግር መንገድ አለው፣ ብዙም አይርቅም። ምንም ጋዝ የሁለት ሰዓት መንገድ ነው፣ ብዙም አይርቅም። ለዚህ ታክሲ ያስፈልጋል። ያው እህታችን ያዋት እንዴት እንደምታምር በሀበሻ ቀሚስ ፏ ብላ እንደዚህ አሸብርቃ፣ እኔ ስለሆንኩ ነው ያት እየገባ ያለሁት አይደለ? ነበር